ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። ክቡራን አበው ካህናት፣ ሊቃውንተ ቤተ ክርስቲያን፣ መምህራን ወንጌል፣ የተወደድክ ወንድማችን ሙዓዘ ስብሐት ዳግማዊ ደርቤ፣ የተወደድክ ወንድማችን በዜማ ዕቃ እግዚአብሔርን እንድናመሰግን እድል የሰጠህን ዘማሪ ያሬድ፣ የተወደዳችሁ የልዑል እግዚአብሔር ቤተሰቦች፣ የእመቤታችን የቅድስት ድንግል ማርያም የአስራት ልጆች፣ የቅዱሳን ሁሉ ወዳጆች በልዑል እግዚአብሔር ስም እንደምን አደራችሁ? እግዚአብሔር ይመስገን። እንደምን ዋላችሁ? እግዚአብሔር ይመስገን። እንደምን ሰነበታችሁ? እግዚአብሔር ይመስገን። አሜን። በምህረቱ የጎበኘን፣ እንደ በደላችን ያልከፈለን፣ እንደ ኃጢአታችንም ያልተቆጣጠረን የአባቶቻችን አምላክ የእኛም አምላክ ልዑል እግዚአብሔር ዘላለማዊ ስሙ የተመሰገነ ይሁን። አሜን። ለቀደምት አበው ለነቢያት፣ ለቅዱሳን ሐዋርያት፣ ለሐዋርያውያን አበው፣ ለሊቃውንት የገለጸውን ጥበብና ምስጢር ለሁላችንም ይግለጽልን። አሜን። ከዚህች ዕለት ይልቁንም ከእመቤታችን ከቅድስት ድንግል ማርያም ከቅዱስ መስቀሉ ከሌሎችም ሊቃውንት አባቶቻችን በረከት ረድኤት ለሁላችንም ያሳትፈን። እንደ እግዚአብሔር ቅዱስ ፈቃድ ባለን ጊዜ የምንማርበት የትምህርታችን ርዕስ ትጠቅማለህ በሚል ርዕስ ይሆናል። በመካከላችን ተገኝቶ ሊያስተምረን፣ ሊመክረን፣ ሊያጸናን፣ ሊያጽናናን ቅዱስ ፈቃዱ ይሆነልን። ትጠቅማለህ። እግዚአብሔር ጋር ሆኖ ከእግዚአብሔር ጋር ኖሮ አለመጥቀም አይቻልም። እግዚአብሔርን ይዞ የእግዚአብሔር ሆኖ እግዚአብሔርን አስቀድሞ የማይጠቅም መሆን አይቻልም። እግዚአብሔር ሲነካው፣ እግዚአብሔር ሲባርከው፣ እግዚአብሔር ሲጎበኘው፣ እግዚአብሔር ኢየሱስ ያደርገው የማይጠቅም ምንም ነገር የለም። ታስታውሳላችሁ፣ ይሄ እኔና እናንተ የቆምንበት አፈር፣ እኔና እናንተ የምንረግጠው አፈር እንዴት ይጠቅማል ብለን እናስባለን ወገኖቼ። ግን ላስታውሳችሁ፣ ከዚህ አፈር ነው እግዚአብሔር አስደናቂ ሰው የሰራው። ከዚህ አፈር ውስጥ ነው እግዚአብሔር አጥንትን የሚያክል ጠንካራ ነገር ያስገኘው። ከዚህ የሚጨመቅ ነገር ውስጥ ነው እግዚአብሔር የማይጨመቅ የማይሰበር ጠንካራ ነገር ያወጣው። ከልፍስፍሱ ነገር ነው እግዚአብሔር ብርቱ ነገር የሰራው። ለዚህ ነው እግዚአብሔር ነክቶት የማይጠቅም ማን ነው ያልኳችሁ። ዛሬ ምናልባት እንደ አፈር በጣም ደካማ፣ እንደ አፈር በጣም ልፍስፍስ ልትሆን ትችላለህ። ግን የእግዚአብሔር እጅ እንዲነካህ ከፈቀድክ፣ የእግዚአብሔር ጣቶች እንዲያርፉብህ ከፈለክ፣
እግዚአብሔር እንዲሰራ ራስህን አሳልፈ ከሰጠ ከዚህ ልፍስፍስ ውስጥ ጠንካራ መሆን ትችላለህ። እግዚአብሔር ያሳያችሁ፣ ልዑል ያመልክታችሁ። ይህንን አፈር እኮ ነው ውብ ሕንፃ፣ ውብ ቤት፣ ውብ ሰው የሰራበት። አሁን ማን ያምናል? እንዲህ አይነት ሰው ከወደቀ አፈር ይነሳል ብሎ ማን ያምናል? ማን ይገምታል? ግን ወገኖቼ እግዚአብሔርን ልናምነው፣ እግዚአብሔርን ልናውቀው ይገባል። እግዚአብሔር ነክቶት፣ እግዚአብሔር ሰርቶት፣ እግዚአብሔር ጨብጦት፣ እግዚአብሔር አድሮበት ጠቃሚ የማይሆን ነገር የለም። ልፍስፍሱ ነው ጠንካራ የሆነው። ወዳጄ ወደ እግዚአብሔር ተጠጋና ለምን ብርቱ አትሆኑ? ብርቱን ይዘህ ለምን ተሰባሪ ሆነ ትቀራለህ? ይኸው ይሄን ምስኪን አፈር እንኳን እንዴት ጠቃሚ አድርጎ እንደቀየረው ተመልከቱ። ይሄ እኔና የእናንተ አፈር ብቻ ይገርማችኋል? እኔና እናንተ የለበስነው አፈር የሆነው ሰውነታችን እንኳን ይደንቃችኋል? እግዚአብሔር ለራሱ ሰውነት አድርጎ ነው የወሰደው። እንዴት ጠቃሚ አድርጎ እንደቀየረው ተመልከቱ። መለኮት የተዋሃደውን ሥጋ፣ መለኮት የተዋሃደውን ደም በልተንና ጠጥተን ሕይወት እንድናገኝ እንዴት ከፍ አድርጎ ጠቃሚ እንዳደረገው ተመልከቱ ወገኖቼ። ለዚህ ነው እግዚአብሔር ጋር መጥቶ እግዚአብሔር ጋር ተጠግቶ ከእግዚአብሔር ጋር ኑሮ እግዚአብሔር አድሮበት የእግዚአብሔር ተሰኝቶ አንድም የማይጠቅም ነገር የለም ወገኖቼ። ለምንድን ነው እንደማንጠቅም? ለምንድን ነው እንደማንረባ? ለምንድን ነው ምንም እርባና ቢሶች እንደሆን የሚሰማ? ምናልባት እግዚአብሔር ስላልነካን ይሆን? ምናልባት ጠቃሚ አድርጎ ሊቀይረን ከሚችለው አምላክ ጋር መኖር አቅቶን ይሆን? ወገኖቼ ይህ እግዚአብሔር በቅዱሳት መጻሕፍት በአባቶቻችን ሕይወት ያየነው እግዚአብሔር እጅግ የማይጠቅመውን ጠቃሚ አድርጎ ሲቀይረው ነው ወገኖቼ። እንዴ አላነበባችሁም እንዴ? ወይም አልሰማችሁም እንዴ? መራራውን እንዴት ጣፋጭ አድርጎ እንደቀየረው አላነበባችሁም? ከበላተኛው ውስጥ የሚጠቅም መብል ሲያወጣ እንደነበር አላወቃችሁም? እግዚአብሔር ከማይጠቅመው ውስጥ የሚጠቅም ነገር እንደሚያወጣ እስከ ዛሬ አላወቃችሁ? ወገኖቼ አምላካችን እንደዚህ ነው። እንማረው፣ እንወቀው። የተወደዳችሁ ክርስቲያኖች ሁሉን ነገር ተውት። ሞትን እንኳን እግዚአብሔር እንድንሞት የፈቀደው ሞትን እንኳን ጠቃሚ አድርጎ ቀይሮት እንደሆነ አታውቁም ወገኖች? ደግሞ አለው መሞታችን እንኳን ሳይቀር ለጥቅማችን አድርጎ የቀየረው እግዚአብሔር። ምክንያቱም የምንሞተው ሕያው እንድንሆን አድርጎ የሕያውነት መስሪያ አድርጎ ነው እግዚአብሔር ያስቀመጠው። ለጥቅማችን ነው ያደረገው ወገኖቼ። ለምንድን ነው ሰይጣን እንደዛ ሲተነኳኮልን እግዚአብሔር ጣልቃ ገብቶ በላቁ ብሎ ያላስቆመው? ለምን ይመስላችኋል? የተወደዳችሁ ክርስቲያኖች የሰይጣንን የዲያብሎስን ክፉ ምክርና ትንኮሳ እንኳን ሳይቀር ለጥቅማችን እንደሚቀይረው እግዚአብሔር ያውቅ ነበር። ለዚህ ነው አንድ አባት ሲያስተምር ሰምቼዋለሁ ከብዙ ዓመት በፊት። እንኳን አዳም ተሳሳተ፣ እንኳን ሰይጣንም አዳምን ፈተነው። እንዲህ ባይሆን ኖሮ እኮ የአምላኬን ፍቅር
በምን አውቀው ነበር እኮ ብሎ ነበር የተቀኘው። እንኳን እግዚአብሔር ምን ያህል እንደሚወደን እናውቅ አልነበርም እኮ እስከ መስቀል ሞት ድረስ ይሞትልን እንደነበረ በምን እናውቅ ነበር? የአዳምን መውደቅ፣ የዲያብሎስን ትንኮሳ፣ ሴራና ክፋት እንኳን ሳይቀር እግዚአብሔር ለበጎ አድርጎ የቀየረ አምላክ ለጥቅማችን አደረገው። እንዴ አምላክ መሆን የፈለገው እንግዲያውስ ይሄው አምላክ ነው ብሎ አይደል እንዴ የኔና የእናንተን ሰውነት በዘባነ ኪሩብ ዳግመኛ ያስቀመጠው? ለጥቅም አደረገው። ውድቀታችንን እንኳን ለመነሳታችን አደረገው። መሞታችንን እንኳን ለትንሣኤያችን አደረገው። መሞታችንን እንኳን ኃጢአታችንን ለገደብ አደረገው። ወዳጄ ባንሞት ኖሮ አፈር ባንለብስ ኖሮ ዘመናችን ጥቂት ኖሮ ባያበቃ ኖሮ ምንኛ ወንጀል በተስፋፋ ነበር ወገኖቼ! እንደምን ኃጢአት በበዛ ነበር ወገኖቼ! ለዚህ ነው